ዓለም ሳይፈጠር የነበረውን ለዘላለም የሚኖረውን የእግዚአብሔር አባኖሩን እናገራለን። ከሱ አስቀድሞ የለም፣ ከሱ በኋላ የለም፣ እንደርሱ ያለ የለም። እርሱ ከሁሉ አስቀድሞ የነበረ ነው። መብረቅ ሳይመዘዙ ነጎድጓድም ሳይሰማ የደመናት ግዝበት ሳይሳፋ እግዚአብሔር ነበረ። ከጊዜና ከሰዓት አስቀድሞ ከሌሊትና ከመዓልት ከወርና ከዓመታትም ከዝናባትም በፊት እግዚአብሔር ነበረ። የማይቆጠር የማይሰፈር በእኛ ላይ የታወቀ ቸርነቱን ብዛት እንናገራለን። አንድ አምላክ ብለን በአብ በወልድ መንፈስ ቅዱስ ስም አምነን በአንድ አኗኗር በአንድ ገናነት በአንድ ገዥነት ሁሉን በፈጠረ ሁሉን ካለመኖር በጠራ ዓለምን ሁሉ በሰበሰበ ኮረብታውን ተራራውን ባከናወነ ሰማይንም እንደ ዋልታ በሰቀለ ምድርንም ያለ መሰረት በውሃ ላይ እንደ አረንጓዴ የሰራት ያለ ገመድም በሰፈራት በባቢልም ነፋስን በደገፋት በአንዱ እግዚአብሔር የእግዚአብሔር ስራው ድንቅ ነው። የሚሳነው የሚሰወረው የለም። ሁሉን የያዘውን እሱን ግን የሚያውቀው የለም። ከመስራቱ አስቀድሞ ይፈጽማል፣ ሁሉን ያስረጃል፣ ሁሉን እንደ ልብስ ያረጃል። አንተ ግን መቼም አንተም ዘመንህ ለልጅ ልጅ አያልቅም ብሎ በነቢይ እንደተናገረ እሱን የሚያስረጀው በሌለ በአንዱ እግዚአብሔር አምነን ድንቅ ስለምታደርግ አባቴ ላንተ ምስጋና ይግባህ እስከ ኋለኛይቱ ትንፋሽ በፍጥረት ሁሉ አንደበት ለዘላለም በእውነት ክብር ምስጋና ላንተ ይገባል ብለን እንጀምራለን። ወዳጅ ሆይ የከበረ የተቀደሰ የተደነቀ የእግዚአብሔር ወዳጅ የሚሆን የአባታችን ክቡሩ ገናንነቱን የሚናገረውን አጽሞ ፈለሰበት ግንቦት 12 ቀን የሚነበበው መጽሐፍ አስተውላችሁ ስሙ። ይህ ከጌታችን ኢየሱስ ክርስቶስ ትንሣኤ በዓል ጋር የተክለ ሃይማኖት ወዳጅ የሚሆን የመላእክት አለቃ ከሚሆን በሚካኤል በዓል የተባበረ ነው። አሁንም ዛሬ ከሚነበበው ከከበረው አባታችን ከሥጋው ፍልሰቱ ጋር በእግዚአብሔር አብ አንድነት በእውነት ተባበረ። የተቀደሰ ክቡር ምስኪን የሚሆን የአቤቱ አባታችን ተክለ ሃይማኖት ልመነው ሁሉን በእውነት እየረዳ ሁሉንም በእውነት እየሰወረ ከወዳጁ ጋር ሆን ለዘላለሙ ይኑር። ዳግመኛም ነቢዩ ኤርምያስ በማኅፀን አምላኬ አንተ ነህ፣ በማኅፀንም አንተ ሰወርከኝ፣ በጊዜውም ሁሉ መታሰቢያ አንተ ነህ እንዳለ እንዲህ ደግሞ ይሁን። ቡሩኩን ባረከው፣ በማኅፀንም ሰወረው፣ በመንፈስ ቅዱስም ከፍ እያሳደገው። ከዚህም በመዓልት በሌሊት በቀትር በምሽት ከአንደበቱ የስሙ አጠራር ይፈላል እንደ ብዙ ውሃ ምንጭ። እግዚአብሔር ምስጋና ካፉ ይመነጭ ነበር። የውሃ ምንጮችን በቆፈሩ ጊዜ ለፈሳሽነቱ ዕለት ዕለት እየበረታ ተክሉን ሁሉ ያረካል። የተክሉንም ቦታ ባለቤት ደስ ያሰኛል። ከቦታው ፍሬ የወይኑን ፍሬ ይጠግባል። የአጽሙ ፍልሰትም ዛሬ የሆነው አባታችን ተክለ ሃይማኖት እንዲሆነ የመለኮት አንድነት መቆፈሪያ ልቡን በከሳተረውና በቆፈረው ጊዜ ለየዕለቱ ለየሰዓቱ የፈሳሽነቱ ምንጭ እየበለጠና እየበረታ ይሄዳል። የሸዋንም ምድር መላዋን ያረካታል። ከኃጢአት መርገም ነጻ ያደርጋታል። በየቦታውም ጌታ ደስ ትሰኝባታል። ባለቦታ የተባለው አባታችን ተክለ ሃይማኖት ለአትክልት ደስ የሚሰኝበት ክርስቶስ ነው። አትክልቱ ግን የሰው ወገኖች ናቸው። ወደ ባለቦታው ያቀረባቸው ምን ያህል እልፍ አእላፍ የብዙ ናቸው። ባለቦታው የተባለ የገነት ባለቤት ክርስቶስ ነው። ከጎመሮ ፍሬ ይጠግባል። ፍሬም ያለው በጎ ትሩፋት ነው። እንዲህ አንዱ ትሩፋቱ ፍሬ ዕለት ዕለት በየጊዜው ይሰጣል። የ30 የ60 የ100 አለ። ጆሮ ያለው መስማቱን ይስማ። የክቡር አባታችን ተክለ ሃይማኖት አትክልቶቹ ከትምህርቱ ቃል ፈሳሽና ጠጥተው ይህንን ይሰጣሉ። የዚህን የወንጌል ፈሳሽ የአጽሙ ፍልሰት ዛሬ ነው። የዚህ የክቡር ተክለ ሃይማኖት የገናንነት የሕይወቱ ተክል የመብራት ብርሃን የብዙዎች እረኞች አባት የቅድስት ቤተ ክርስቲያን አምድና መሰረት አጽሙ ፍልሰት ዛሬ ነው። እንደ ዮሐንስ በአረብ ሀገር የንስሐ መምህርነት ክርስትናንም የጀመረ የክቡር አባታችን የአጽሙ ፍልሰት ዛሬ ነው። እንደ እንጦንስም በሸዋ ሀገር ምንኩስናን የጀመረ የልዩ አባታችን የአጽሙ ፍልሰት ዛሬ ነው። የቀጠሮውን ቀን በቀረበና ደረሰ ጊዜ ከዚህ ከሚያልፍ ዓለም ወደማያልፍ ደስታ ከሚያረጅበት ወደማያረጅበት ወደማይጎዳበት እንዲሁ ዳግመኛ ወደማይሞትበት ደዌ መከራም ወደሌለበት ወደ ዘላለም ደስታ ይሄድ ዘንድ በሚያርፍበት ጊዜ ጌታ የተናገረው ቃል ከተፈጸመ በኋላ አባታችን ተክለ ሃይማኖት ከረፍቱ አስቀድሞ በሥጋው ሳለ ወደ ወደደው አብ ከአሕዛብ ሁሉ ይልቅ ወደ አከበረው ወልድ ወደ መረጠው ወደ ወደደው መንፈስ ቅዱስ ወደ ተሰጠው አገር ከመሄዱ አስቀድሞ በሕይወት ወደ አጸናው ቦታ በገድሉ ደም ወደ ገዛት የመንግስት አዳራሽ አሰራርም ወደ ተደነቀ 45,000 ምሰሶች የእሳት 45,000 ምሰሶች የወርቅ ወደ ሆኑት ሳይሄድ ጠየቀው። ነገር ግን እንደዚህ ዓለም የወርቅ የሚዝግና የሚበላሽ በእሳትም የሚያጸሩት አይደለም። እሳት የሚበላው እንደ ውሃ የሚያዝለው ነው እንጂ ፍጥረትን ሁሉ የፈጠረ ጌታ የመንግስቱን አዳራሽ ስራውን አኳኋኑን ማን ያውቃል? እንዲሁ ምሰሶችን በወርቅና በእሳት በመመሰል እንናገራለን እንጂ አእምሯችን የጎደለ እውቀታችን ያነሰ ልባችን የደከመ እኛ ምን እናውቃለን? ነገር ግን አፋቸው በሰማይ አንወሩ እንደ አንደበታቸው በምድር ተመላለሰ ብሎ ነቢይ እንደተናገረ በልቦናችን ትዕቢት አፋችን ከሰማይ በላይ እናኖራለን፣ አንደበታችንን በአየር እናመላልሳለን። በአብ ሐሳብ በብልሃተኞች የተሰራውን ይህንን ምሰሶ ይህንን ያህል ይህንን ይመስል እንል ዘንድ እኛ ምንድነን? ሰዎች ነን ስለ አይደለንም። ነገር ግን
ፍጥረታችን ትዕቢተኛ ነውና ያስተብተናል። በእሱ አምሳል ተፈጥረን ከክቡራን ይልቅ ክቡራን ከልዑላን ይልቅ ልዑል የሚሆን እሱ በመልኩ በእሱም አምሳያ እየፈጠረን የኩሮዎችን ኩሩ ሰራን። ስለዚህም ይህን ሁሉ ነገር እንናገር ዘንድ እንታጀራለን፣ ባህሪያችን የታጀረ ነውና። ነገር ግን የቅዱሳን ቅዱስ ራሱ ለቅዱሳኖች እንዳላቸው የጌቶች ጌታ የነገስታት ንጉሥ የሚሆን የእሱን የመንግስቱን አዳራሽ አኳኋን መመርመር እንተው ዘንድ ለእኛ አግባብ ነው። በዚች ቀን ዓለም ሳይፈጠር ለእናንተ የተዘጋጀውን መንግስተ ሰማያትን ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን ለሚወዱት እግዚአብሔር ያዘጋጀውን ተወርሱ ዘንድ በረከት ያላችሁ የአባቴ ቤተሰቦች ወደ እኔ ኑ እንዳላቸው በአባታችን ጸሎት ላመኑ ለጥምቀት ልጆች ሁላችሁን ትሩፋት የበዛ መቀዳደሙን የጨረሰ ገድሉን የተወደደ ክቡር ተክለ ሃይማኖት እሷን መንግስተ ሰማያትን ይክፈለን ለዘላለሙ በኖት። ወደ ቀድሞ ነገራችን እንመለስና እንዲሁ ጌታችን መድኃኒታችን ብፁዕ አባታችን ተክለ ሃይማኖት በቃል ኪዳኑ ተስፋ ሲያስደረገው ወዳጄ ሆይ ተክለ ሃይማኖት 2 ቀንድ ያለው እባብ 1 ቀንዱ የወርቅ 1 ቀንዱ የብር የሆነ ሊውጥህም የወደደውን እንዳሳፈርከው አንተ ግን ከእባቡ መፍራት የተነሳ እኔን ከማምለክህ ወደ ቀኝ ወደ ግራ አልተመለስክም። ስለዚህ ምን ደግሞ ምሰሶች የወርቅና የእሳት የሆኑት ዓይን ያላየውን በሰው ልብ ያልታሰበውን መንግስቴን አዳራሽ ላንተ ሰጣለሁ። ወዳጄ ተክለ ሃይማኖት ሆይ አሁንም እነሆ እድሜህ ደረሰ፣ ገድልንም ጨረስክ፣ መልእክትህንም አደረስክ። የቆየልህ የጽድቅ አክሊል ሰማያዊ አባቴ በዚያ ቀን ይሰጣል። እውነተኛ ፈራጅ ነውና በሱ ዘንድም በደል የለም። በእውነተኛ ፍርዱ ለሁሉም እንደ ስራው ይሰጠዋል። አባታችን ተክለ ሃይማኖት አቤቱ ሆይ ቸር ከሚሆን ከአባትህ ከባሕርይ ሕይወት ከመንፈስ ቅዱስ ጋር አሁንም በዘወትር በኋላም ለዘላለም በእውነት ምስጋና ይገባል አለ። ጌታም ዳግመኛ ብፁዕ አባታችን ወዳጄ ተክለ ሃይማኖት ሆይ ና ከሐዘን ደስ ተሰኝ፣ ከድካም እረፍ፣ ና ከደዌ ዳን፣ ከገነት ከተከፈተበት እረፍት ከተነጸፈበት ደዌ መከራ ወደሌለበት ወደ ዘላለም ሐሴት ከድካም እረፍ አለው። ክቡር አባታችን ተክለ ሃይማኖት ሆይ ይቅር ባይ ከሚሆን ሰማያዊ አባት ከመንፈስ ቅዱስ ጋር ከባሕርይ ሕይወት አሁንም ለዘወትር ኋላም ዘላለም በእውነት ለአንተ ምስጋና ይገባሃል። አባታችን ተክለ ሃይማኖት ጌታዬ ሆይ እንግዲህ ወዲህ በፊት ሞገስ ካገኘሁ ልመናዬን ስማኝ አለው። ወዳጄ ሆይ በል አደርግልህ ዘንድ የምትወደውን ለምነኝ አለው። ጌታዬም ነፍሴ ከሥጋዬ በተለየች ጊዜ ሚካኤልን ከእኔ እንዳይለይ ይዘዘው። መልአከ ሞት ወደ እኔ ቀርቦ ነፍሴን እንዳያስደነግጣት፣ እባቡን በመንገዴ እንዳይቆም፣ የእሳቱን ባሕር እንዳያስጨንቀኝ፣ የገሃነም መልአክ አብድላማኮስም እንዳያገኝ በክንፎቹ ይሸከመኝ ዘንድ በተሻገርኩም ጊዜ ባልደረቤ የሚሆን ሚካኤልን ላከው። ጌታዬ አሁንም ልጆች በዓለም ሁሉ ስምህ በተጠራበት ጊዜ የባሪያህን ኃጢአተኛውን የባሪያን ስም በተጠራበት መታሰቢያን የሚያደርጉትን አስባቸው። እንደ ባሕር ዳር አሸዋ እንደ ሰማይ ኮከብ ልጆችን አብዛቸው ስላልከኝ ሥጋ የሚቀበርበት ቦታ ሆኖ አይበቃቸውምና ከመቃብር የመንፈስ ቅዱስ አይለይ እስከ ዘላለም በአንቴ ላይ ድንቅ ታምራት ይታይ። በእውነት እስከ ዘላለም ፍጹም ምስጋና ለአንተ ነውና አለ። ጌታ መለሰ፣ ወዳጄ ተክለ ሃይማኖት በእውነት እልሃለሁ ሁሉ እንዳልከው ይሆንልህ። እነሆ መልአኩ ሚካኤል የምክሬ መልአክ የምትወደውን ሁሉ ያደርግልህ። ልጅ ወዳጄ ተክለ ሃይማኖት አትፍራ፣ በመንገድህ እባቡ አይቆምም። አንተና ሚካኤል ስትመጡ በአየር እንገናኛለን። ከጻድቃን ከሰማዕታት ሁሉ ጋር ተቀብዬ ወደ መንግስተ ሰማያት አገባለሁ አለው። ክቡር አባታችንም ኃጢአቴን ያልተዘከርክ አቤቱ ምስጋና ላንተ ይገባል አለው። ሥጋዬን ደግሞ ወደ መሬት ያገቡ ዘንድ ወዴት ታዛለህ አለው። ጌታም መለሰ፣ ቁመቱ ብዛት እግርህ ከተሰበረበት፣ ደም ከፈሰሰበት፣ እንባ ከተንጠባጠበበት፣ ላብህም ከተንጸፈጸፈበት ከዚያ ይሁን መቃብርህ። ያኔም የአባቴ መንፈስ ቅዱስም ፍቃድ ከዚህ ነው አለው። ክቡር አባታችን ከኔ በኋላ ለሚነሱ ልጆች ይህ ዋሻ ሊበቃቸው ወዴት ይችላል አለ። ጌታ አጥንትህ ለዘላለም የሚኖርበት ይህ አይደለም፣ ነገር ግን ዘመን ይመጣል ከ57 ዓመት በኋላ ከሩቅ ከቅርብ ልጆች ይሰባሰባሉ። በዚች ሀገርም ብዙ ጉባኤ ይሆናል። በአጽመንም ከዚያ ያፈልሳሉ። በስምም ታላቅ ቤተ ክርስቲያን ይሰራል። ሰላሜና ጸጋዬም ይህ ዓለም እስኪያልፍ በውስጥ ይኖራል። ክቡር አባታችን በእውነት ይደረግልኛል። እኛም ደግሞ መጠጊያ ለምትሆን ለዚች ሀገር ፈጽሞ የሚማልደውን ይህንን ሰው ስለሰጠን ቅድመ ዓለም ለነበር ዓለምን አሳልፎ ለሚኖር ምስጋና ይገባል እያልን ቅድመ ዓለም የነበር ዓለምን አሳልፎ ለሚኖር እግዚአብሔር እናመስግነው። ሙሴ የሚጠጉት ምድር ለእስራኤል እንደሰጣቸው መዓት የራቀ ይቅርታ የበዛ እኔ እግዚአብሔር ነኝና ይህች መማጠኛ ሀገር ሰጠኋችሁ ብሎ እስራኤል ልጆቹን ንገራቸው ብሎ ለሙሴ እግዚአብሔር እንደነገረ አሁንም ለእኛ ይህንን አባታችን በአማላጅነቱ ኃጢአታችን የሚያስተሰርይልን በጸሎቱም ከኃጢአት የሚያጽናናን መማጠኛ የሚሆነን ይህንን ቦታ የአባታችን ተክለ ሃይማኖት መቃብር ሰጠን። ነፍስን ከምትጎዳ ከሲኦል ከኃጢአት ሞት እንድንድን ወደ እሷ መሄድን አንስነፍ። ወንድሞቼ ሆይ ምን እንላለን? ምግብና ተድላን ዓለምን ከመውደዳችን የተነሳ ስለ ስጋችን ፈቃድ ስለ ወዳችን ስስት ይች ይሻላል ይህ ይበጃል እያልን ከቦታ ወደ ቦታ ስንዞር ዘመናችን አልቋልና በዓለም የሚመላለስ መነኩሴ የክርስቶስን ስጋ የሸጠ ነው ብለው አባቶቻችን ቅዱሳን የተናገሩት አላስተዋልንም። እንጦንስም እንዳለው ከቦታ ቦታ ወዲያ ፈጥኖ ይሞታል አለ። በስጋውም ብቻ የሚሞት አይደለም፣ በነፍሱ ደግሞ እንደገና ይሞታል እንጂ
ዋናተኛ ባጠመደው ጊዜ ከባሕር የወጣ ዓሣ ፈጥኖ እንዲሞት መዳንም እንዳይቻለው እንዲሁ መነኩሴ ደግሞ በዓቱን ካላጸና በቀር መዳን አይቻለው። አንተ ሰው እስኪ አስበው፣ የቦታን ወይን ቢያማቱ ባዞርከው ያፈራል፣ ባያማቱ ስለተዘዋወረ ስር የለውምና ከፀሐይ መቃጠል የተነሳ ይደርቃል እንጂ ከቦታ ወደ ቦታ የሚዞር መነኩሴም እንዲህ ይሆናል። ጌታም ሐዋርያትን ከቤት ወደ ቤት አትዙሩ አላቸው። በባሪያው በሙሴ አንደበት እግዚአብሔር የተናገረው ቃል አውቃለሁ። መማጠኛውን የናቁ የእስራኤልን ልጆች እንመስላቸው። የተወደዳቸው ወንድሞች ሆይ እኛም ደግሞ እንደሳቸው አንሁን። የአባቶቻችን ተስፋ እናውቃለን። ገስግስ ወደ ቤትህ መጥቶ በመቃብርህ የተማጸነውን እኔ ኢየሱስ ቃል የማይታበለውን በአንተና በእኔ ዘንድ ዋጋውን አላሳጠውም ብሎ እግዚአብሔር የተካየደውን አባታችን ቃል ኪዳን እናውቃለን። ጾምን፣ መቆምን፣ መውዛትን ፈጽሞ ጸሎትን፣ ፍቅርን፣ ምጽዋትን፣ ቸርነትን፣ ምሕረትን፣ ትዕግስትን፣ ያለ ስንፍና መትጋትን፣ ያለ ማቋረጥ ማገልገልን እንዳንችል የስጋችን ድካም አውቆ ጌታ ለእኛ ከሰጠን ከዚች ቦታ እንዳንወጣ እንጨክን። ወንድሞች ሆይ ይህንን ማምነን እንጋደል። የደግነት ሁሉ መጀመሪያ ዝምታ፣ ጽሞና፣ ትዕግስትና ትሕትና ናቸው። ይህን ግን አባታችን ይህንን ሁሉ የሚመስለውን በባዕድ ስጋ እንደሚጋደል ሆኖ ፈጸመ። ይህንንም ሁሉ የሚመስለውንም ለመስራት እንዳንችል አውቆ ለእኛም ጌታችን እሱን ሰጠን። በጸሎቱ አምነን በዚህ ዓለም በሚመጣውን ዓለምን ከሲኦል ፍርድና ከመቅሰፍት እንድንድንበት ሰጠን። እናንተ ወንድሞች ወዳጆች ሆይ አስተውሉ። ተስፋ ያላደረጉት እግዚአብሔር ባከበሩ በክቡር አባታችን ጸሎት ያላመኑት ከቦታ የመጡት በከንቱ ጠፉ። የሥራ ሁሉ መጀመሪያ ሃይማኖት ነውና። ጳውሎስ ያለ ሃይማኖት ግን እግዚአብሔርን ለማገልገል አይቻልም። ጻድቅ ግን በሃይማኖት ይኖራል እንዳላስተውለው። ወንድሞች ሆይ ሃይማኖት የሚበልጠው የለም። ዳዊትም በእግዚአብሔር መታመን ይሻላል፣ መገዛት ወደፊት ቀረ፣ በቦታዎቹ ምስጋና እመኑት። የዘካርያስ ልጅ ዮሐንስ ለንስሐ ጥምቀትን ሊያስተምር የቀራጮች ጭፍሮችን በእግዚአብሔር ልጅ በብርሃኑ አምናችሁ ተጠመቁ፣ ተንኮልም ከልቦናችሁ አርቁ። እናንተ የሰበዳት ልጆች ከገሃነመ እሳት ታመልጡ ዘንድ ማን ነገራችሁ? እኔ ግን እላችኋለሁ እመኑበት፣ አምናችሁ በስሙ ሕይወትን ታገኛላችሁ። ወንድሞች ወዳጆች ሆይ እኛም እንዲህ የልብ ጥርጥረኞች አንሆን። የልብ ተጠራጣሪ ከእግዚአብሔር ያርቃልና። ጳውሎስ ከእናንተ አንዱም ልቡ ክፉ አይገኝባችሁ፣ ከሕያው እግዚአብሔር የሚያርቅ በሃይማኖት የሚጠራጠር ክፉ ልብ ያለው አይገኝባችሁ። የነገሩትን በማመን ለዘላለም በስህተቱ እንዳይጸና ዘወትር ባልንጀራችሁ ሞክሩት። ዳግመኛም የሚጠራጠር ግን ተክል ይመገብ። ይህንን ማለታችን ሃይማኖት ስለሌለው ሰው የተሰወረው ምስጢርን እንዳንገልጽለትና የእግዚአብሔር መጽሐፍት ያሉትን ባለማመኑ ብዙዎች እንዳይስቱ። ወንድሞች እኛ ግን እግዚአብሔር የጻፋቸውን መጽሐፍት ቅዱሳን እናስብ። ስለከበረ ጸሎታቸው ከሚያስፈራ ደይን ፍርድ እንድን ዘንድ ዱር የለበሱ ቅዱሳን አባቶቻችን እንፍራቸው። አሸናፊዎች ሰማዕታትን እናከብራቸው። እንዲሁም ክቡር አባታችን ተክለ ሃይማኖት እናከብረው ሳንጠራጠር። በቃል ኪዳኑ አምነን መጠጊያችን እሱ የኃጢአታችን ቤዛ መቃብሩ የሰጠን እግዚአብሔርን እያመሰገን በዓለም ሁሉ የከበረ በዚህ በአባታችን ተክለ ሃይማኖት ጸሎት የስጋው ፍልሰት በሆነ ጊዜ ዛሬ በዚች ቀን የተሰባሰብን ሁላችን ጸሐፊውና ጻፊውን በእውነት ለዘላለም ይቅር ይበለን። ወደ ቀደመው ነገር እንመለስና አባታችን ተክለ ሃይማኖት ካረፈ 57ኛ ዓመት ፈጸመ ጊዜ የካቲት 19 ቀን ለክቡር አባታችን ሕዝቅያስ ብርሃን ለብሶ መንፈቀ ሌሊት ክቡር አባታችን ተክለ ሃይማኖት በሕልም ተነጋገረው። ወዳጅ ሕዝቅያስ ሆይ ሰላም ላንተ ይሁን። ጌታዬ በኋለኛው ዘመን ስለዚህ ስፍራ ለልጆች ስጋህን ያፈልሳሉ ያለኝ ዘመን እነሆ ደርሷል። አጥንቴና ስጋህን ትዳስስ ዘንድ ጌታዬ እነሆ አንተን መርጧል። ለምን ትዘገያለህ? አሁንም ተነስና ልጆችን ሁሉ ቅጠራቸው እስከምፈልስበትም ቀን በግንቦት 12 ቀን ይኸው የእግዚአብሔር የትንሣኤው በዓል ቀን የሚሆን በወዳጁ በቅዱስ ሚካኤል በዓል ከቅርብና ከሩቅ ይሰብሰቡ። እናንተም በምስጋና በጸሎት መንፈሳዊ በዓልን አድርጉ። እንደ ረፍቴም ቀን ብዙ ምስጋና አድርጉ። ሀጥኔ በሞትኩበት ቀን ለምስጋና ሁሉ ጌታ የሰማይ መላእክት ደስ ብሏቸው እንዳመሰገኑ በሰማይ ላይ ለእግዚአብሔር ምስጋና ይገባዋል። በምድርም ሰውን ለወደደ ሰላም ይሁን እያሉ ደስ እንደተሰኙ ለእናንተ ለልጆች ደስታችሁን እንደ ረፍቴ ቀን ይሁን። በዚያች ቀን አባቴ ተክለ ሃይማኖት የሚለኝ ሁሉ በፍልሰ ቀን ይምጣ፣ መንፈሳዊውንም በዓል ያድርግ። እኔና ሚካኤል ልጅ ወዳጀ ፊልጶስም ስለ እኔ ፍቅር የተሰበሰቡትን ሕዝብ ልንባርክ አብረን እንመጣለን። ከዚህም ብዙ ነገር ልንፈጽም የማንችለውን ተናገረ። ከዚህም በኋላ አባታችን ሕዝቅያስ የተባረከ አባቴ ፍቃድ ይሁን። ዳግመኛም በአባታችን የምንመጣበት ጊዜ ወቅ አጥንቴም በታቦቱ መንበር ፊት 3 ጊዜ አዙረዋለሁ። ያን ጊዜም የጠፋው መብራት ይበራል። የሚመጣበት ጊዜም በዚህ ወቅ ይህ ምልክት እስከ ዘላለም ይሁን። መምጣት በወደድክ ጊዜ የጠፋው መብራት ይበራል። የሚመጣበት ጊዜ ለልጅ ልጅ በዚህ ያውቃሉ። በእውነት ለዘላለሙ ድንቅ ስራውን ያመሰግኑታል። ይህንን ብሎ ተሰወረበት። አባ ሕዝቅያስም ከዚህ በኋላ ይህንን ይዞት የተበተኑት ልጆችን አንድነት እንዲሰበሰቡ በየአገሩ ሁሉ መልእክተኞችን ላከ። የአባታችን አጽም ከዋሻው ወደ ታላቁ ቤተ ክርስቲያን ታፈልሱ ዘንድ የተክለ ሃይማኖት ልጆች የምትባሉ ሁሉ ኑ ተሰብሰቡ ብሎ ላከ።
ይህም በአብ በወልድ መንፈስ ቅዱስም በአባታችን በተክለ ሃይማኖት ፈቃድ ሆነ። በፍልሰቱ በዓለም ዛሬ ያልመጣ በዚያች ቀን አባት አባይ ተክለ ሃይማኖት ሊለው አይገባውም፣ እሱም ልጅ አይለውምና አለ። ይህንንም ሰምተው ክቡር አባታችን ተክለ ሃይማኖት ልጆች ከምስራቅ ከምዕራብ ከሰሜን ከደቡብ ከሩቅ ከቅርብ ቦታ እስኪጠባቸው ተሰበሰቡ። 12ቱ መምህራን የወረባ አገር አኖሪዎስ፣ የፈጣ አገር ማትያስ፣ የአርናርት ዮሴፍ፣ የሞርቱ አኖሪዎስ፣ የመራቤት የመርቆሉ፣ የጽላልሽ ታዲዮስ፣ የወበጉ ሳሙኤል፣ የወንጁ ገብረ ክርስቶስ፣ የድንቢው መድኃኒ ነግዚ፣ የዳሞቱ አዳይል፣ የክሌቱ ኢዮስያስ፣ የመሃግሉ ቀውስጦስ ከፊልጶስ ጋር የተሾሙት የተሰበሰቡት ሕሊናቸው ደስ ብሏቸው መጡ። አባታችን ሕዝቅያስ ተገናኙት። ከዚህም ግንቦት 12 ቀን ያን ጊዜ ሰርቀ ወሩ ካካፈለበት በዓል ጋር አንድ ሆነ። ይኸውም የጸሎተ ሐሙስ ጊዜ የሥርዓቱ ፍጻሜ የሚሆን በዓለ ረክብ ነው። ለደቀ መዛሙርቱ ሥጋውን ደሙን ጌታ በሰጣቸው ጊዜ የሚያዝባት በዚያች ሌሊት ጸሎተ ምስጢርን ሁሉ አድርገው ከሙታን በተነሳም በኋላ የቁርባኑ ምስጢር ሥርዓት በርግብ ፈጸመላቸው። ክፍለት ማለት ከፋሲካ ከበዓለ ሃምሳ መካከል ማለት ነውና ረክብም ማለት ለጌታ ለደቀ መዛሙርቱ ያለ 3 ቀን አልታያቸውም ነበር። ቶማስን ባመነ ጊዜ እሑድ ቀን ወደ ዱር ሲሄድ በረክብ ተገናኘው። የምስጢሩንም ሥርዓት አደሰላቸው። በአርባኛው ቀን ከነሱ ጋር ምሳ ሲያደርግ ደመና ነጥቆ ሰወረው። የሚካኤል በዓል በክቡር አባታችን ፍልሰት ጋር አንድ ሆነ። በክቡር አባታችን በሕይወት ዘመኑ እንደሚዜምና እንደ ባልንጀራው ይዋደዱ ነበር። መስዋዕት በሚቀርብበት ጊዜ አባታችን ተክለ ሃይማኖት በሀገሩ ሁሉ ባስተማረ ጊዜ ሚካኤል ኅብስቱን ከሰማይ ያመጣል፣ አባታችን ተክለ ሃይማኖትም ይቀድሳል። ሚካኤል እንደ ዲያቆን ተንሶ ይላል፣ አባታችን ሰላም ለኩልክሙ ይላል። ኅብስቱንም ፈትቶ የክርስቶስን ንጹሕ ሥጋውን ክቡር ደሙን በስሙ ላመኑት ሕዝብ ይሰጣቸዋል። ስለዚህም የክቡር ተክለ ሃይማኖት የፍልሰቱ በዓል ከሚካኤል በዓል ጋር አንድ ሆነ። ለዘላለም በረከታቸው እግዚአብሔር ይስጠን፣ አሜን። ከዚህም በኋላ 12ቱ መምህራን ተነስተው ከአባታችን ከሕዝቅያስ ጋር ወደ ዋሻው ሄዱ። የክቡር አባታችን መቃብር ቆፍረው ከመግነዙ ጋር የተጣበቀውን አጥንት ካገኙበት ቦታ ቀበሩት። አጥንቱን ካገኙት በተቀበረ በ57 ዓመት ዕለት የተገነዘ ይመስል ነበር። መዓዛውም ሽቱ ይሸት ነበር። በቀኙና በግራው መስቀሎች ተተክለውበት ነበር። የወረባ አገር አኖሪዎስ ገባ። አባቴን አጥንት መሸከም ከኔ በፊት ከኔ በኋላስ ማን አለ? መስቀሉን ከተራሱ በኩል አንስቶ ለአባታችን ለሕዝቅያስ ሰጠው። ለማውጣትም በወደዱ ጊዜ አጥንቱ ረገፈ። ከጾም ብዛት የተነሳ በሕይወቱ ዘመኑ ሥጋው አልቆ ነበርና አባታችን አኖሪዎስም እግዚአብሔር እንዲህ ያድርገኝ ብሎ ማለ። መግነዙንም ትንሽ አድርገው ቀደዱት። ብዙ ታምራትም አደረገ። መሬቱን ለመዝገን ባልንጀራቸውን እስከ መርገጥ ደርሰው ታላቅ መጨናነቅ ሆነ። አንዱንም ሰው ጉልበቱን ረግጠው ሰበሩት። የክቡር አባታችን መግነዝም ባስነኩ ጊዜ ዳነ። ከዚህም በኋላ 12ቱ መምህራን ወደ ቤተ ክርስቲያን ገብተው ሳንቃውን ዘግተው ከሕዝቡ ሁሉ ብዛት የተነሳ መብራቱን አጠፍተው አጥንቱን 3 ጊዜ በመንበሩ አዞሩት። አባታችን መጣ፣ መብራቱን በራ። ሚካኤል ፊልጶስም አባታችን ተከትለውት ነበሩ። አጥንቱና ሥጋውን እስኪቀብሩት ድረስ በመንበሩ ላይ ተቀመጡ። ሕዝቡንም ሁሉ ባርከው በክብር ወደ ሰማይ አረጉ። ከዚህም መምህራን ተስማምተው በደስታ በዓሉን አክብረው ወደ ቤታቸው ገቡ። በገድሉ ደም የዋጀን ይቅር የሚያሰኝና ኃጢአታችንን የሚያቃልልን ይህን አባታችን ለሰጠን ለአብ ለወልድ ለመንፈስ ቅዱስ ምስጋና እናቅርብ። አብን እናመስግነው፣ ወልድን እናክብረው፣ መንፈስ ቅዱስንም እንመነው ለዘላለም። በእውነት ቅድመ ዓለም የነበረውን አሳልፎ የሚኖርን አብን እናመስግነው። ቅድመ ዓለም የነበረውን ዓለምን አሳልፎ የሚኖር ወልድን እናመስግነው። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር መንፈስ ቅዱስ እናመስግነው። በፍልሰት ጊዜ 12ቱ መምህራን ግንቦት 12 ቀን እንደሰበሰብካቸው እንዲሁም ከጻድቃን ከሰማዕታት ጋር ሁሉ በመንግሥተ ሰማያት ለመሰብሰብ አብቃን። በእውነት ለዘላለም አሜን። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም እያመን በግንቦት ወር የሚነበብ የሚጸለይ የእናታችን የብፅዕት ቅድስት ክርስቶስ ሰምራ ዜና ገድል ነው። ከዕለታት አንደኛው ቀን እናታችን ቅድስት ክርስቶስ ሰምራ ጓንጉት በምትባል ደሴት ውስጥ ዓርብ ዕለት ከቀኑ 6 ሰዓት ላይ ስለ ሰው ልጆች ስትጸልይ ሳለ ዓለሙ ሁሉ ከንቱ እንደሆነና የሰው ልጅ ሕይወቱ እንደ ጠላላፊ ጠፊ መሆኑን ፈጽማ ተመለከተች። ነቢዩ ዳዊት ሰው ከንቱ ነገርን ይመስላል፣ ዘመኑ ወይም ሕይወቱ እንደ ጥላ ያልፋል ሲል ተናግሯል። ዳግመኛም ሰው ክቡር እንኳን ቢሆን ሊኖር አይችልም፣ እንዲጠፋ ወይም ማስተዋል እንደሌላቸው እንስሶች መሰለ። ይህችም መንገዳቸው መሰናክላቸው ናት። በአፋቸው እሺ ይላሉ፣ እንደ በጎች ወደ መቃብር የሚሄዱ ናቸው። ጠባቂያቸው ወይም እረኛቸው ሞት ነው። አሁንም እኛ መሬት እንደሆን አቤቱ አስብ። ሰውስ ዘመኑ እንደ ሜዳ ማር ወይም እንደ ዱር አበባ እንዲህ ያብባል። መንፈሱ ከሱ ትለያለች። ወይም ነፋስ በነፋስ ጊዜ ግን ይረግፋል፣ አይኖርም፣ ስፍራውም ደግሞ ወዴት እንደሆነ አያውቅም አለ ክቡር ዳዊት። ስለዚህም ሁሉ ነገር አቤቱ ማራቸው፣ ይቅር በላቸው። መጻተኛው ባሪያን ኃጢአትህን አስባት
እያለች ወደ ፈጣሪዋ መሪር ባና እያለቀሰች ያን ጊዜ ጌታ ኢየሱስ ክርስቶስ በታላቅ ግርማ ወደ እሷ መጣ። በታላቅ ግርማ መሆኑ ባየችው ጊዜ ደነገጠች፣ ከእግሩም ስር ወደቀች። ከዚህም በኋላ ኖሩ የሌለባትን ወደ ክቡራን ምጽዋት በሆኑ እጆቿ አነሳት። ቀጥሎም ወዳጄ ክርስቶስ ሰምራ አትደንግጭ፣ ነገር ግን የልብሽን ሀሳብ ንገረኝ አላት። እሷም አቤቱ ባሪያህንስ በባለሟልነት ካስላጠንካት አባታችን አዳምን ባሪያህ በአምሳለ ስለምን ፈጠርከው? በእንጨት መስቀልስ ላይ ለምን ተሰቀልክ? ስለ አዳምና ስለ ልጆቹ አይደለምን አለችው። አዎን ስለነሱ ተሰቅያለሁ አላት። እንግዲያውስ መስቀል ወይም የተሰቀልከው ስለነሱ ከሆነ ከአቤል ጀምሮ እስከዛሬ የሞቱትን ከዛሬ በኋላ እስከ ዘላለም ፍጻሜ ድረስ የሚሞቱትን አቤቱ ማራቸው፣ ይቅር በላቸው አላቸው። አንተ ቸር ይቅር ባይ መዓትህ የራቀ ምሕረትህ የበዛ ነህና ከአንተ ሌላ አምላክ የለም። እውነተኛ አምላክ ነው፣ ሁሉ ይቻላል፣ የሚሳን ነገር ከቶ የለም። ዓለም በጠቅላላዋ በፍኝህ አትሞላም በማለት እያለቀሰች ለመነችው። በዚህን ጊዜ ጌታ መልሶ ወዳጄ ክርስቶስ ሰምራ ወይ እስኪ አንቺ ራስሽ ፍረጅ። አዳም ከነ ልጆቹ ከሰራው ኃጢአትና እኔ በጲላጦስ ዘመን በቀያፋና በሐና በአደባባይ በዕለተ ዓርብ ከተቀበልኩት ሕማማተ መስቀል ቢመዘን የትኛው የሚበልጥ ይመስልሻል? ይህንን ባላት ጊዜ ደነገጠች፣ ከመሬትም ላይ ወደቀች። በዚህን ጊዜ ቅዱሳት በሆኑ እጆቹ ከወደቀችበት አነሳት። እንዲህም ይህንን ሁሉ መከራ የተቀበልኩ ለማን ወይም በማን ምክንያት ይመስልሻል አላት። ነቢዩ ኢሳይያስ በመከራው ጊዜ በቀንዱ እንደማይከላከል ጸጉሩንም በሚሸልት ዘንድ እንደማይናገር ንጹሕ በግ ይታረድ ዘንድ ወደ እኛ መጣ እንዳለ እንግዲሁ መጽሐፍ እንደተናገረው አይሁድ በእንጨት መስቀል ላይ ሰቀሉኝ። ክፉ ባሪያ ፊቴን በጥፊ መታኝ። ርኩሳን ሰዎች ርኩስ ምራቃቸውን ተፉብኝ። ጲላጦስ በአደባባይ በወንበር ተቀምጦ እንዲገርፉኝ አዞ ገረፉኝ። በቀራንዮ በአደባባይ ራቁቴን ሰቀሉኝ። እጅና እግሬን በቀኖች ችንካር ቸነከሩኝ። የመሰላቸውንና የፈለጉትን ሁሉ መከራ ፈጸሙብኝ። እንግዲህ ይህንን ውለታ ዘንግተው ከክፉ የማይመለሱትን ተንኮለኞች የሚያርፉበትን ልማራቸው ወይ ልኮንናቸው ይገባል። ወዳጄ ክርስቶስ ሰምራ እስኪ ፍረጅ አላት። ይህንን ባላት ጊዜ በግንባሯ ተደፍታ አቤቱ ጌታ ሆይ ሁልጊዜ ለምን እስኪ አንቺ ፍረጅ ትለኛለህ? እኔ ኃጢአተኛ ባሪያህ ለመፍረድ እንዴት ይቻለኛል? ከቶ ወንድ ባሪያ ከጌታው ወይም ሴት አገልጋይ ከመቤቷ ጋር ትከራከር ዘንድ ይቻላልና? አቤቱ እንግዲያውስ አይሁን። በውኑ እንጨት ሆኖ የማይጤስ ሰው ሆኖ የማይበድላለን? ነገር ግን ማራቸው፣ ይቅር በላቸው እንጂ አትመርምራቸው በማለት አጥብቃ ለመነችው። ጌታም ወዳጄ ክርስቶስ ሰምራ ሆይ እስኪ የልብሽን ሀሳብ ወይም ፍላጎትሽን ንገሪኝ አላት። በዚህን ጊዜ አቤቱ ፈጣሪ የፈቃድህ ሲሆን የአዳም ልጆችን ከስቃይ ከኩነኔ ይድኑ ዘንድ ዲያብሎስን ይቅር ትለው ወይም ትምረው ዘንድ እለምንሃለሁ። የኃጥአን መመለሱን እንጂ ጥፋቱን አትወድምና አለችው። የምለምንህ ወይም ማረው የምልህ ዲያብሎስ ወዳጅ አይደለም፣ ነገር ግን እሱ ከተማረ በአዳም ልጆች ላይ ስቃይ ኩነኔ ሊኖር አይችልም ብዬ በመገመት ነው እንጂ የእነሱ ስጋ ስጋዬ እንደመሆኑ መጠን የኔም ስጋ ነውና አለችው። ይህንን ባለችው ጊዜ ጌታ ፈገግ ብሎ ወዳጄ ክርስቶስ ሰምራ ሆይ ሌሎች ከአንቺ በፊት የነበሩ ከአንቺም በኋላ የሚመጡ የሚያስቡትን እጅግ የሚያስደንቅ ልመና ቀረብሽ አላት። ይህንም ካለ በኋላ የመላእክት አለቃ ቅዱስ ሚካኤልን ጠርቶ ወዳጄ ክርስቶስ ሰምራ ዲያብሎስን ማርልኝ ስትለምን አቅርባለች። እነሽ ካላት ታወጣው ዘንድ ወደ ሲኦል ይዛት ሄዳለው አዘዘውም። አብረን በሚጓዙበት ጊዜ እንግዲህ ዲያብሎስ ከታረቀ ወይም ከተማረ የሰው ልጆችን ሁሉ ያርፋሉ እያለች የመላእክት አለቃ ቅዱስ ሚካኤል ታሳስበው ነበር። ይህንንም አምላክነት ሲሻ ከክብሩ የተዋረደ ዲያብሎስ ምሕረትን ለማግኘት ይሻ መስሏት ነበርና ከሲኦል አፋፍም በደረሱ ጊዜ ከዚያ የተመለከተችው ስቃይ ተነግሮ የማያልቅ ነውና ሰዎች ከሰዎች ጋር እንደ ውሻ ይናከሱ ነበር። የመላእክት አለቃ ቅዱስ ሚካኤል ምሕረትን የሚፈልግ ከሆነ እስኪ በይ ዲያብሎስ ብለሽ ጥሪው አላት። በዚህን ጊዜ በመላእክት ቋንቋ 3 ጊዜ ሳጥናኤል በማለት ጠራቸው። ዲያብሎስም ከዚህ በብዙ ሰራዊት ላይ ነግሼ ከምኖርበት ሀገር ማን ነው እዚህ የሚጠራኝ እያለ በታላቅ ቃል አሰምቶ ተናገረ። ከዚህም በኋላ ለብዙ ዘመን ስፈልግሽ ወይም ሳድንሽ ቆይቼ ነገር ግን ዛሬ ግን ከምኖርበት ቤት ድረስ መጣሽ አላት። እሷም ጌታዬ ይቅርታ አድርጎልሃል፣ ከዚህም ከስቃይ ከመከራ ቦታ ከወገኖች ጋር ና ፈጥነው ጣላቸው። ይህንን ባለችው ጊዜ ልቡ እንደ እሳት ነደፈ። አፈፍሎ ተራምዶ ግራ እጇን ይዞ ከሲኦል ረግረግ ውስጥ ወረወራት። በዚህን ጊዜ የመላእክት አለቃ ቅዱስ ሚካኤል የሰይፍ እሳት ይዞ ከኋላ ይከተላት ነበር። ይህንን ምሕረት የሌለው እቡይ ዲያብሎስ በያዘው ሰይፍ ቢቃጠው የሲኦል ደጃፍ ተከፈተች። በዚህን ሰዓት ታላቅ ጩኸትና ውካታው ወይም መደበላለቅ ሆነ። በሲኦል ያሉ ነፍሳት ሁሉ
እንደ ንብ ከበቧት ወይም ሰፈሩባት። በዚህን ጊዜ በቅዱስ ሚካኤል ክንፍ በእሷም በተሰጣት ክንፍ ረድኤት ከሲኦል የወጡ ነፍሳት ቁጥር 10,000 ያህል ነበሩ። ከእነዚህም ከመከራ ያመለጡ ከስቃይ የወጡ ነፍሳትን ባየች ጊዜ እጅግ አድርጋ ተደሰተች። ከደስታዋም ብዛት የተነሳ የእናቱን ጡት እየጠባ እንደሚዘል እምቦሳ ጥጃ በመካከላቸው ትዘል ነበር። ለሰልፍም ተዘጋጅቶ በጌታው ፊት እንደሚሽኮረመም ሰንጋ ፈረስ በፊታቸው ታኮበኮ ነበር። ከዚህም በኋላ ወደ ፈጣሪዋ ሄዳ አቤቱ ፍርድ የቀና ምሕረት የበዛ ነው እያለች ለጌትነቱ ክብር ሰገደች። ከዚህም አቤቱ ጌታ የቸርነት ፍርድ ከቶ እንደዚህ ነውና እያለች አደነቀች። ጌታም ወዳጄ ክርስቶስ ሰምራ ሆይ ዲያብሎስን ድል አድርገሽ ጥቂት ምርኮን አገኘሽ አላት። እሷም አዎን በጌታ ኃይልና በቸርነት አገኘሁ አለችው። ከዚህም በኋላ ጌታ ኢየሱስ ክርስቶስ ቅዱስ ሚካኤልን ጠርቶ እንዲህ ነፍሳት ዓለም ሳይፈጠር ወደ ተዘጋጀው ወደ ክርስቶስ ሰምራ መኖሪያ ወሰዳት አለው። በዚህ ጊዜ አቤቱ ፈጣሪ ሆይ የኔ መኖሪያ ወዴት ነው አለችው። ጌታ መኖሪያሽ ከእናቴ ከድንግል ማርያም ነው። እነሆ በትረ ማርያም ብዬ ሰየምኩሽ። መቀመጫሽን ወይም ደረጃሽን ከሷ ቀጥሎ ሁለተኛ አደረግኩልሽ። የባለሉን ሞልነት ግሩም አጎናጸፍኩሽ። አንቺን የሚወዱ ሁሉ የተመሰገኑ ናቸው አላት። ይህንን ባላት ጊዜ ፈጽማ ደስ ተሰኘች። ወደ ኋላዋ መለስ ብላ ብትመለከት ለዓይን የሚንጸባረቁ 10 አክሊላት አየች። በእያንዳንዳቸውም አክሊል ላይ 4 ከዋክብት አሉባቸው። እኒህም ከዋክብት ቁጥራቸው ሲደመር 40 ይሆናል። በዚህን ጊዜ ከሷ ጋር የነበረው መልአክ እነዚህ በላያቸው ብርሃናዊ ከዋክብት ያሉባቸው አክሊላት የማን የተዘጋጁ ናቸው? ሰውነቴም እጅግ አድርጋ ወደዋለች አላቸው። የመላእክት አለቃ ቅዱስ ሚካኤልም ለአንቺ ቢሆን ደስ አይልሽም አላት። እሷም አሁን ጌታዬ ለእኔ ቢሆን ወዳለሁ አላቸው። እንግዲያስ ለአንቺ የተዘጋጁ ናቸው አላት። በምን ስራ ለእኔ ሰጡኝ አላቸው። 10ቱ ቃላተ ኦሪት 6ቱን ቃላተ ወንጌል ጠብቀሽ ቤትሽን ንብረትሽን ትተሽ ልጆችሽን ጥለሽ ይህንን ዓለም ንቀሽ አጥቅተሽ የክርስቶስን ቀንበር የተሸከምሽ ፈጣሪሽን ስለተከተልሽ ነው አላት። ይህንን ባላት ጊዜ እጅግ አድርጋ ተደሰተች። ሁሉንም ማድረግ የሚችል እግዚአብሔርን ፈጽማ አመሰገነች። ይህንን ራእይ ካየች በኋላ ወደ ቀድሞ ቦታዋ ተመለሰች። ለእግዚአብሔር ምስጋና ይሁን፣ አሜን። ልመኗ አማላጅነቷ ከኛ ጋር ይሁን ለዘላለም በእውነት።